ሰላም እንዴናችሁ ሶልቭ ኖቫ ቤተሰቦች እንደምን አላችሁ? ዛሬ ደግሞ ብዙዎቻችሁ በቴሌግራም ቦት በኩል በስልካችን ብቻ እንዴት ብር መስራት እንደምንችል እየጠየቃችሁ ለነበረ ጥያቄ ሙሉ አሰራር ይዤላችሁ መጥቻለሁ። ከመጀመራችን በፊት ግን አንድ በጣም ወሳኝ ነገር ልንገራችሁ። ዛሬ የምንጠቀመው የቴሌግራም ቦት ሊንክ እና አጠቃላይ የድጋፍ መረጃ ማግኘት የሚችሉ በቀጥታ በሶልቭ ኖቫ የቴሌግራም ቻናል ላይ ነው። አሊያም ኮሜንት ላይ ያስቀመጥኩት የቦቱን ሊንክ በመንካት መግባት ትችላላችሁ። ዛሬ የምናየው ጨዋታ አይደለም። በቴሌግራም ቦት ውስጥ ቪዲዮዎችን በማየት የቴሌግራም ድረገጾችን በመጎብኘት እና ሊንኮችን ሼር በማድረግ ሰዎችን በመጋበዝ እንዴት ብር መስራት እንደምንችል ነው። ከዚህም አልፎ ያገኘነውን ብር የኢትዮጵያ ንግድ ባንክ፣ ኤምፔሳ፣ ቴሌብር በመጠቀም እንዴት ማውጣት እንደምንችል አሳያለሁ። ቪዲዮውን አንዳችን ሳታሳልፉ እስከ መጨረሻ ተከታተሉኝ። እሺ ጓደኞቼ፣ አሁን ስክሪኑ ላይ እንደምትመለከቱት የምንጠቀመው ይህ የቴሌግራም ቦት ነው። እዚህ ውስጥ ሲገቡ የተለያዩ አማራጮች አሉ። የመጀመሪያው ቪዲዮዎችን ማየት ነው። እዚህ ጋር ቪዲዮ የሚለውን ስነካ የሚሰጠው ቪዲዮ አለ። ቪዲዮዎችን ለተወሰነ ሰከንዳት ስንከፍት ብር ወደ አካውንታችን ይገባል። በአንድ ቀን ውስጥ ማየት የምንችለው 3 ቪዲዮ ብቻ ነው። በቀን ውስጥ 3ቱንም ቪዲዮ ሲታዩ 270 ብር ታገኛላችሁ ማለት ነው። ሁለተኛ ደግሞ ተግባር የሚለው ነው። ከእያንዳንዱ ተግባር ላይ 320 ብር ታገኛላችሁ። ያ ማለት በጣም ቀላል ተግባራቶች ናቸው የሚሰጡት። ሂዱ የሚለውን ስትነኩ ወደ ውስጥ ትገባላችሁ። ከዛ ላውድ በማድረግ ይጀምራል። ስታርት የሚለውን ትነካላችሁ። ከዛ ታፕታፕ ማድረግ ነው ለ10 ሰከንድ ማለት ነው። ታፕታፕ አድርገን ከጨረሰን በኋላ ከዛ እንወጣለን፣ ተመልሰን እንገባለን ማለት ነው። ተመልሰን ተግባር የሚለው ላይ ገብተን ፈትሽ የሚለውን በመንካት 300 ብር እናገኛለን ማለት ነው። ስራው በዚህ ብቻ አያበቃም። ፈጣንና እጥፍ ገቢ ማግኘት ከፈለገን ደግሞ ሰዎችን መጋበዝ አለብን። ይህንን ለማድረግ መነሻ ገጽ የሚለውን በመንካት እንገባለን። ከዛ ሰዎችን ለመጋበዝ ሪፌራል ሊንኩን ኮፒ አድርገን እንወስዳለን። ይህንን ሊንክ ለጓደኞቻችን በቴሌግራም ቻናል፣ በፌስቡክ ወይም በቲክቶክ ሼር በማድረግ ሰዎችን ወደ ቦቱ እንጋብዛለን። የጋበዝነው ሰዎች ቦቱ ተጠቅሞት መስራት ሲጀምሩ ቦይኔስ ለኛ ይሰጣል ማለት ነው። ኮሚሽን ይሰጠናል። በዚህ መልኩ በየቀኑ የምናከማቸው ብር በፍጥነት እንዲያድግ ይረዳናል ማለት ነው። አሁን ዋናውና በጣም ጠቃሚ ጥያቄ ላይ ደርሰናል። ይህንን ሁሉ ሰርተን ገንዘብን አካውንታችን ላይ ካመጣን በኋላ እንዴት እናወጣለን የሚል ነው። ትኩረት አድርጋችሁ ተከታተሉኝ። መጀመሪያ መድረኩ የሚያስቀምጠውን ዝቅተኛ የገንዘብ መጠን ማሟላት አለብን። ገንዘቡን ለመቀበል ኤምፔሳ፣ ቴሌብር እና የኢትዮጵያ ንግድ ባንክ አማራጮች አሉ። እሱን አካውንት እናስገባለን። አካውንቱን ካስገባን በኋላ ማውጣት የምንፈልገው የብር መጠን እናስገባለን። ከዛ ማውጣት እንችላለን ማለት ነው። እዚህ ስክሪን ላይ እንደምትመለከቱ ሂደቱ በጣም ግልጽ ነው። ትክክለኛው የባንክ አካውንት ቁጥርና ስም ማስገባት ብቻ ነው የሚጠበቅባችሁ። በአጠቃላይ ጓደኞቼ በቴሌግራም ቦት ውስጥ ቪዲዮዎችን በማየት ተግባራቶችን በማድረግ እና ሰዎችን በመጋበዝ ብር መስራትና ያንን ገንዘብ ወደ ቴሌብር ወደ ኤምፔሳ አምጥቶ መጠቀም በእርግጥ የሚቻልበት መንገድ ይህ ነው። መጀመሪያ ላይ ትንሽ መታገስና ስራዎችን በትክክል መስራት ይጠይቃል። የዛሬ ቪዲዮ በጣም ጠቅሟል ብዬ ተስፋ አረጋለሁ። ያልገባ ወይም ግራ የተጋባችሁ ነገር ካለ በኮሜንት ላይ ጠይቁኝ፣ መልስ እሰጣለሁ። ቪዲዮውን ከወደዳችሁ ላይክ አድርጉ። ለሌሎች እንዲደርስ ሼር ማድረጋችሁንም አትርሱ።